በዚህ ሰዓት የኔ ቪዲዮ የሚደርሳችሁ ሴቶች ግን ምን ያህል እድለኞች ናቸው። በተለይም ገና ሳትጎዱ ገና የዚህ ዓለም ሀሩርና ብርድ እንዲሁም ምስቅልቅሉ የወጣችው ዓለም ሳታናውጣችሁና ገና ሳጀማመራችሁ የኔ ቪዲዮ የሚደርሳችሁ ሴቶች ምን ያህል እድለኛ ናቸው። አሁን የማስተላልፈው መልእክት ልጅ ለምትመለከቷት ሴት ብቻ ሳይሆን ልክ እንደሷ ላላችሁ ሴቶች በጠቅላላ የሚሆን መልእክት ስለሆነ አንድ ሰውን ወክዬ እንደማላወራ እንድታውቁ ፈልጋለሁ። እናንተ በመሬት ትመሰላላችሁ። ወንድ ልጅ ደግሞ በተፈጥሮ ልክ እንደ አራሽ ገበሬ ነው። ያርሳል፣ ይለፋል፣ በጉልበቱ የተሻለ ነገር ለማምጣት የሚጥር ወንድ ልጅ ነው። ሴት ልጅ ደግሞ በመሬት የምትመሰልበት ምክንያት የተዘራባትን ዘር አብቅላ በደንብ አድርጋ የምታሳድግና ፍሬ የምትሰጥ ስለሆነች በመሬት በምድር ትወክላለች። እናንተ ባሎቻችሁን ወይም ፍቅረኞቻችሁን የጎዳችሁ ሊመስላችሁ ይችላል። ነገር ግን አይደለም፣ ተሳስታችኋል። ውስጥሽ መጀመሪያ ላይ የተዘራብሽን ዘር ይዘሽ ሌላ ወንድ ጋር ስትሄጂ በፍጹም ልትግባቡ አትችሉም። ምክንያቱም የሱ ዘር ቀድሞ ገብቷል። ምንም ላርግ ብቲ መሬት ነውና መሬት የያዘውን አይለቅም። ስለዚህ ልክ እንደሷ ያላችሁም ሴቶች እባካችሁ ከተጠነቀቃችሁ ላይ ቀር መጀመሪያ ተጠንቀቁ። የምታገቡትን ባል መርጣችሁ አግቡ። ከገባችሁ በኋላ ግን ማንነታችሁን አሳልፋችሁ ከሰጣችሁ በኋላ ግን ወለም ዘለም ምንም አይሰራም። እሱን ለማስቀናት ብለሽ ሌላው ወንድ ጋር ብትሄጂ እሱ ሳይሆን የሚጎዳው አንቺ ነሽ የምትጎጂው። ሴቶች አስተውሉ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።